ነገር ግን ከዛ በፊት በዛሬው ዕለት ይህን በዚህ በዋሽንግተን አካባቢ በአቶ ነጅብ መሐመድን ይዘንላችሁ እንቀርባለን። አቶ ነጅብ መሐመድንና ዶክተር በለጠ ሽፈራው ከሲያትል በዚሁ ጉዳይ ላይ ጥያቄው ተመለሷል አልተመለሰም የሚለውን ነገር ለመነጋገር ይዘንላችሁ ቀርበናል። አቶ ነጅብ ያዳምጡኛል? አዎ አዳምጣለሁ። ዶክተር በለጠስ ያዳምጡኛል? አዳምጣለሁ። ኦኬ፣ በመጀመሪያ ከአቶ ነጅብ ልጀምር። እስቲ አቶ ነጅብ ራስዎን ለህዝቡ ቢያስተዋውቁልኝ በጣም ደስ ይለኛል። ስሜ ነጅብ መሐመድ እባላለሁኝ። በዚህ በዋሽንግተን አካባቢ የፈርስት ሂጅራ ማለት የመጀመሪያው ስደት ማለት ነው ኢትዮጵያ ሙስሊሞች ድርጅት ሊቀመንበር ነኝ። ኦኬ፣ ዶክተር በለጠ? እኔ በአሁኑ ሰዓት በህግ አማካሪነት እየሰራሁኝ ያለው ነኝ። ሲያትል ውስጥ ዋሽንግተን ነዋሪ ነኝ። ኦኬ፣ እንግዲህ እንግዶቻችን በዚህ በኢትዮጵያ ላይ ስለተገኛችሁ በራሴም በኢትዮጵያም አድማጮች ስም ከፍ ያለ ምስጋናዬን አቀርባለሁኝ። አቶ ነጅብ እርሲ ከርሶ ልጀምር። እንደሚታወቀው አጠር ብሎ እንደው ከመጀመሪያው እስከ መጨረሻው ይሄ ጉዳይ እዚህ እንደደረሰ አንድ በሁለት በሶስት ደቂቃ ውስጥ አጠር ያለ እንዴት ተጀመረ፣ አሁን ምን ላይ ነው የሚለውን ነገር ለርሶ ድልስት። ቢስሚላህ الرحمن الرحيم الحمد لله والصلاة والسلام على رسول الله። እኔም ይህንን እድል ስለሰጠኝ ዮሴፍ በጣም አመሰግናለሁኝ። ችግሩ የቆየ ቢሆንም ለምሳሌ በተለይ የመጅሊሱ ጉዳይ የዚህ የእስልምና ጉዳዮች ምክር ቤት ሙስሊሙ ህብረተሰብ ለብዙ ጊዜ እኛ ራሳችን እንምረጣቸው እያለ ምርጫ ሳይካሄድ ለብዙ ወቅት ማን እንደሚሾማቸው አይታወቅም እየተሿሿሙ ሲመጡበት የነበረ ነው ሙስሊሙን ህብረተሰብ ለመምራት ማለት ነው። አሁን ግን በቅርቡ ከ8 ወር በፊት የተጀመረው ችግር አወሊያ ኮሌጅ አንደኛ ብቸኛ ኢትዮጵያ ሙስሊሞች ኮሌጅ ውስጥ ነው። ይሄው ምንድነው መጅሊስ ያው በመንግስት እየተደገፈ ገብቶ ይሄንን አወሊያን በቁጥጥር ስር ለማድረግና የፈለጉትን አስተማሪዎች አባረው የትምህርት ቤቱን ካሪኩለም ለውጠው የሌለ ምክንያት እየሰጡ በዛ አይነት ነበረ። ከዚያም እንደሚታወቀው አህባሽ የሚባል አንድ ከሊባኖን የመጣ ሴክት አለ። ይሄ ባይ ዘ ዌይ ብዙ እንደሚወራው አይደለም። ይሄ ሴክት በ1983 ነው የተቋቋመው ሊባኖን ቤይሩት ውስጥ። ያንን ኢምፖርትድ አድርገው ኢትዮጵያ ሙስሊሞች ይሄንን መቀበል አለባቸው ተብሎ ይሄ ሲገፋ ነበር። ሁለተኛ ያው ሙስሊሙ ህብረተሰብ የእምነት ነጻነት ኮንስቲቲዩሽንን በሚመለከት የዲሞክራሲም ጥያቄ ነው። ራሳችን መሪዎቻችንን እንምረጥ፣ ተጽዕኖ አይደረግብን በአህባሾች የሚል ነው። እነዚህ በጣም ሲምፕልና አጭር የሆኑ ጥያቄዎች መመለስ ሲገባቸው ይኸውና ለ8 ወር ያህል እንዲያውም ነገሩ እየተባባሰ አህባሽን ወይም የአህባሽን ፊሎሶፊ ህብረተሰቡ እንዲቀበል በፖሊስ እየተገደደ ብዙዎችም በዚህ ላይ ሰለባ ሆነዋል። ይሄ ነው እንግዲህ ባጭሩ ዮሴፍ። ኦኬ፣ አቶ ነጅብ እንደው መልሼ ይሄ ሀበሽ የሚባለው መሪ የሆኑት ሼክ መሐመድ አብዱራህማን እሳቸው ምንም እንኳን በውጭ ቢኖሩም ኢትዮጵያዊ እንደሆኑ ነው የሚነገረውና የእሳቸው የትምህርት አካሄድ ሃይማኖቱን ሞደርናይዝ ለማድረግ የሚያስኬድ ትምህርት ነው ተብሎ ነው ክሌም የሚደረገው። ይሄ ትክክል ነው ወይ? መጨረሻ ትክክል አይደለም። ይሄ ነው ፕሮፓጋንዳው። እንግዲህ የሚያሳዝነው ነገር ያሌለ ነገር አምጥተው ህዝቡን በዚህ አይነት ሊያሳምኑት ይፈልጋሉ። በእውነት ለመናገር አንደኛ ነገር ኮንስቲቲዩሽኑ ኢትዮጵያ ህገ መንግስት ሴኩላር የሆነ መንግስት ሃይማኖት በመንግስት አይገባም በሚለው በዛ ማብቃት ነበረበት። እኛ ግድ የለንም አህባሾች መጥተው ቢያስተምሩ የራሳቸው ፈንታ ነው። ግን መንግስት ይሄ ነው ለእናንተ የሚበጅ ብሎ ዘመቻ ይዟል። ይሄ ደግሞ በእውነት ለመናገር የዛሬ በ207 ላይ
ፕሮፌሰር ኤርሊክ ሐጋይ አንድ ጽሑፍ ጽፏል። ፕሮፌሰር ኤርሊክ ሐጋይ የቴል አቪቭ ዩኒቨርሲቲ በተለይ በመካከለኛው ምስራቅና በሆርን ኦፍ አፍሪካ በሃይማኖትና በታሪክ ላይ የሚሰራ ወይም የሚያጠና ፕሮፌሰር ነው። በዚያ በጻፈው መጽሐፍ ላይ the relationship of Saudi Arabia and Ethiopia and the rise of extremism በሚል ላይ ነው። ምን ብሏል? ለኢትዮጵያ የሚበጃት ይሄ ሃይማኖት ነው። by the way ሰውየው አብደላ አልሐረሪ ኢቭን ኢትዮጵያ ውስጥ ተቀባይነት ሳይኖራቸው ነው ሸሽተው የወጡት። ተሰደው አይደለም፣ የሚቀበላቸው ስላጡ ነው። ከዛ ሳውዲ ገቡ፣ እዛም የሚቀበላቸው ግብጽ ሄዱ። ማንም የሚቀበላቸው የለም። ኢንፋክት የዓለም የእስልምና ሊቃውንት በሙሉ አውግዘዋቸዋል። ከእስልምና ውጭ የሆነ ትምህርት እየሰጡ ነው እየተባለ ነው። ፋይናሊ በሲቪል ወሩ ጊዜ ለብናን ውስጥ ወይም ለበነን ውስጥ ቤይሩት ውስጥ ደህና መቀመጫ አገኙ። በዛው ተስፋፉ። የሲሪያን ኦኩፔሽን ፎርስ እየደገፉ ስለቆዩ ሲሪያ መንግስት እየደገፋቸው እስካሁን ድረስ ለዚህ በቅተዋል። ይህን ያህል ደግሞ የሚጋነን አይደለም ቁጥራቸውም። እነሱ እንደሚሉት ኢትዮጵያ ውስጥ ግን መሰረት የላቸውም። ይሄ ጨርሶ ሐሰት ነው። ኦኬ፣ እንደው ከኢንዲጂነስ የኢትዮጵያ የድሮው የሙስሊም ሃይማኖት ወጣ ያለ እርስዎ እንዳሉት አሁን ይሄ ሞደርናይዝ የሚሆነው ምናልባት በእርስዎ እንደሚሉት በመንግስት ደጋፊ የእስልምና ሃይማኖት መሪዎች የሚገፋና ከዛ ደግሞ ከረር ብሎ ሰላፊስቶቹ ወይም ወሃቢስቶቹ ደግሞ የሚያካሂዱት ራሱን የቻለ ኢትዮጵያን ወደ ሌላ ሃይማኖት ወደ ሳውዲ ወደ አረቦች የሚወስድ ጽንፈኛ የሆነ የሃይማኖት ትምህርት የሚሰጥበት አካሄድና ለሁለት የተከፈለ ጎራ ነው። ይሄ እንዴት ነው የሚመለከቱት? አሁንም እዚህ ላይ ሚስኮንሰፕሽን አለ። እስልምና የዛሬ 1430 ምናምን ዓመት ገደማ ኢትዮጵያ ውስጥ ሲገባ የነበረው እስልምና አሁንም ያለው እስልምና ነው። ሰለፊ የሚባል ነገር፣ ሰለፍ ማለት ተከታይ ማለት ነው። የመጀመሪያ የነብዩ መሐመድ ተከታዮች ለማለት ነው። እንደዛ የሚሉት ሃይማኖት የለም፣ ሚስኖመር ነው። ወሃቢ የሚሉት ሃይማኖት የለም። ሳኡዲ ውስጥ አንድ ሪፎርመር ነበር፣ አብዱልዋሃብ መሐመድ አብዱልዋሃብ የሚባል ሳኡዲዎቹን ከሃይማኖታቸው ስለወጡ መልሶ አስተካክሎ አገባቸው ለማለት ነው እንጂ ወሃቢ የሚሉት ሃይማኖት የለም። ይሄ ነው ትልቁ ዴንጀሩ። አሁን እኮ ያለው ነገር ምንድነው? ጽንፈኞች በየኛው በማንኛውም ሃይማኖት አሉ እኮ አክራሪዎች። ገና ተወናጅብ ጽንፈኝነት የትም ላይ አለ። አሁን ችግር የሆነው የኢትዮጵያ እስልምና ሃይማኖቱ ከውጭ መጣ፣ ግን ኢትዮጵያዊ ሆነ፣ ካልቸሩን አዳፕት አደረገ፣ የኢትዮጵያን እስልምና የራሱ አደረገው፣ ናት ሪሊ የሌላ ማለት ነው። ስለዚህ አሁን ያን አካሄድ እየለወጡት መጡ። እነዚህ እንደሚሉት ይሄ ሰላፊዎቹም ሆነ እነዚህ ወሃቢስቶቹ ከረር ያለ በተለይ የሳውዲና የኩዌት የምናምን ሃይማኖትን እየገፉ ካልቸሩን ለወጡት። why we don't really have indigenous የሆነው የሩሲያ መቤት የጃማ እንደዚህ አይነት ካልቸራል ኢትዮጵያዊ በካልቸር በሃይማኖቱ ራሱን የቻለ የጥንቱ የእስልምና ሃይማኖትን ቀየሩት። አሁንም አንድ ነገር ይሄ ሁሉ የአሩሲ እኛ በእስልምና አንድ ነው። በአንድ አላህ በአንድ ፈጣሪ ነው የምናመልከው። ኤቭሪዌር ዩ ጎ በአንድ አላህ ያላመነ በመቃብር እየሄደ የአሩሲ እንዲህ የአሩሲ ይሄ ሁሉ ከሃይማኖቱ ውጭ ነው። ባለፉት ዘመናቶች ማለት እችላለሁኝ እስልምናው በትክክል ትምህርት ስላልተሰጠ ሰው ፈጣሪ አላህን ከማምለክ ወደ መቃብር እየሄደ የሞቱትን ሰዎች የአሩሲ ምን የባሌው ምን እየተባለ የሚከድበትን አልহামዱሊላህ በአሁኑ ወቅት ሙስሊሙ ህብረተሰብ ትምህርቱን እየቀሰመ ሲመጣ ማስተካከል ጀመረ። ይሄ ለኢትዮጵያ ዴንጀር አይደለም። ባህል የሚሉት ነገር የለም። ባህል ምንድነው? ሃይማኖታችን በተለይ እስልምና ከማንም ባህል ጋር አዳፕት ያደርጋል የትም አገር ቢከድ። ነገር ግን ምንድነው ከሃይማኖቱ ሳይወጣ ነው። አሁን ያንን ነው እንግዲህ እኛ ማንፈልገው። ይሄንን በመንማርበት ወቅት አቶ ነጅብ
ሃይማኖት መቼም የግል ነው። ልክ ነው። እና አንድ ሰው የሚከተለው ሃይማኖት የራሱ ነው። ስለዚህ በዛ በሚያምንበት መንገድ አሁን አርሲ ቢሄዱ ጃማ ወይ ምን ቢሄዱ ለተለያየ ቦታ ይሄንን ሃይማኖት ኢንዲጂነስ የሆኑ ሰዎች መጥተው እኔ የጌታው ሾዬ ሰዎችን ኢንተርቪው አድርጌው ነበር የዛሬ ስንት አመት ማለት ነው። ዳምጦት እንደሆነ አላውቅም። ኢንዲጂነስ የሆኑት ሰዎች እነሱ በዚህ በአክራሪ በዋሃቢስቶቹ ሃይማኖታችንን በረዙ ብለው ልክ እንደዚሁ የሚጮሁ ኃይሎች ናቸው። እና አሁን ይሄ ሃይማኖት የግል ከሆነ እኛ እንደፈለገን በተቀበልነው አይነት እንቀጥላለን ካሉ ያንን መቀየሩ ትክክለኛው ሃይማኖት ትምህርትና ቁርአን የሚለው ይሄ ነው ብሎ እነሱን አስገድዶ ወደ ሌላ መለወጡ ምናልባት ከእምነታቸው ውጭ ማስወጣት አይደለም ወይ? ኖ ማንንም የሚያስገድድ የለም። የኛ ሃይማኖት ደግሞ ቁርአን ላይ አለ ኖ ኮምፐልሽን ኢን ሪሊጅን ይላል። ኖ ኮምፐልሽን ኢን ሪሊጅን ላ ኢክራሃ ፊዲን ይላል በአረብኛው። ማንም ሰው የፈለገውን መከተል ይችላል። ሙስሊሙ ህብረተሰብም ኢትዮጵያ ውስጥ በነጻነት ማስተማር መቻል አለበት። አሁን እኮ የተደረገው ምንድነው ነው እናንተ ማስተማር አትፈልጉም አያስገባችሁም እኛ ይሄንን እንድትከተሉ ነው የምንፈልገው ነው እኮ ይሄ ግልጽ የታየ ነው እንጂ አሩሲ በለው ሌላው በለው የፈለገውን ማስተማር ይችላል። ሌሎችም ደግሞ ሶኮልድ ወሃቢ የሚባል ሰለፊ የሚባል አንደኛ እኔ ስትረስ ማድረግ የምፈልገው ስህተት ላይ እንዳንወድቅ ነው። እንደዛ የሚሉት አመለካከት ሃይማኖት የለም። ሰው ለሰው ስም እየለጠፈ ነው። እስላም አንድ ነው። ለምሳሌ ሱፊዎች ተባለ ኢትዮጵያ ውስጥ ሱፊውም ቢሆን ሌላውም ቢሆን ሁሉም ሱኒዎች ነን እኛ። እዛ ውስጥ ሃይማኖታችን ውስጥ ያሉትን ዲፈረንሶች የኛው የራሳችን የሆኑ ዑለማዎች አሉ፣ ምሁራን አሉ፣ ሊቃውንት አሉ። እነሱ ይፈቱታል እንጂ ከለበነን የመጡ የውጭ ዜጎች መጥተው የኛን ሃይማኖት እንዲፈቱልን አንፈልግም። ኦኬ እስቲ እንዲያስተምሩንም አንፈልግም። ኦኬ እስቲ ወደ ዶክተር በለጠ ልመለስና ዶክተር እንግዲህ አጠር ያለ ነገር በሬና በምንሳ አዳምጠውታል። ከኢትዮጵያ እስልምና ሃይማኖት ጋራ ከኢንዲጂነሱ ማለት ነው አሁን ካለው ሁኔታን እርሶ አመለካከቶ በምን አይነት ነው? ኦኬ ዮሴፍ በጣም አመሰግናለሁ ይሄንን እድል ስለሰጠኝ። አንዳንድ ማረሚያዎች ስላደርግ ሙያዬ ህግ ነው የሰለጠንኩበትም በዛ ነው። ግን ህግ አማካሪ ያልኩት አሁን በአሁኑ ሰዓት የምሰራው ህግ ረዳት ሆኜ ነው እና ያ እንደተጠበቀ የሆነና ሌላ ነገር ደግሞ ምንድን ነው በፓብሊክ አድሚኒስትሬሽን እና ፖለቲካል ሳይንስም በዛም በኩል ከከፍተኛ ትምህርት እውቀት አለኝ። የእስልምናንም ክላሶች ወስጄ ኢስላሚክ ስተዲ የሚል ስለ ቁርአን፣ ስለ እስላም ታሪክ እና ስለ በተለይ ደግሞ ኢትዮጵያ ውስጥ በኢትዮጵያ በእስልምና ሃይማኖት ውስጥ ያላትን ስፍራ የሚያንጸባርቅ ጥናቶች አድርጌያለሁኝ ማለት ነው። በትምህርት ደረጃም በራሴም ደግሞ ምርምር ማለት ነው እና ከዛ በዚህ ካፓሲቲ ነው የምናገረው ማለት ነው እና እኔ አሁን ዲቴል ከፖለቲካ ውጭ ለማድረግ ነው የምፈልገው። በአጠቃላይ ያለውን ኢትዮጵያ ውስጥ ላስት 40 ይርስ የመጣብን ችግር ምንድን ነው? ኢትዮጵያ ውስጥ ፕራክቲስ የሚደረገው ሃይማኖት ጁዲዝም፣ ክርስትና፣ እስላም እነዚህ መሰረታዊ የኢትዮጵያ ሃይማኖቶች ናቸው። ሁሉም ሲጀመር ከጥንስሱ ኢትዮጵያ ውስጥ የተጀመሩ ናቸው። በክርስቶስ ጊዜ ነው ክርስትና የገባው፣ በመሐመድ ጊዜ ነው እስልምና የገባው። በተለይ እነዚህ ሁለቱ ሃይማኖቶች እንደ ኦልሞስት እንደ አንድ አይነት ብዙ መሰረታዊ የሆነ አንድ የሚያደርጋቸው ነገሮች አሉ። ክርስቲያን መሐመድም በዛ ሰዓት ይቅርታ አድርግልኝ በማቃለል አይደለም ነቢዩ መሐመድ ማለት ነው ትልቁ ነቢይ እሳቸው መካ ነው የተወለዱት። ሃይማኖትንም የጀመሩት እዛ ነበር። በዛ ሰዓት ላይ በጣዖት የሚያመልኩ ስለነበሩ መሪዎቹ ምናምን ነገር እንዲሰደዱ አድርገዋል። ለህይወታቸው አስጊ ሲሆን ወደ
ይዞ መሄድ ስላልቻሉ በአብዛኛው ተከታዮቻቸውን ወደ ኢትዮጵያ ነው እንዲሄዱ ያደረጉት እና ከመካ ቀጥታ ወደ መዲናና ወደ ኢትዮጵያ ነው እስልምና የተሰደደው ማለት ይቻላል። እና ሲሉም ክርስቲያን ንጉሥ አለ። በዛ ሰዓት ኢትዮጵያ ውስጥ ክርስትና ነበር እና በዛ ሰዓት ላይ መጥተው ክርስቲያኑ ንጉሥ ሃይማኖታቸውን እንዲቀይሩ አላደረግም። እንዲሁም ሃይማኖቱ አንድ አይነት በአንድ አምላክ የሚያመልኩ መሆናቸውን ሁለቱም ተርተው አላህ የሚበሉት እግዚአብሔር የሚበሉት ያው አንድ አምላክ ነውና በመሰረቱ ልዩነት የሌለው ሃይማኖት ተደርጎ ነው በዛ ሰዓት የታየው። ሌላ ደግሞ ምንድን ነው ነቢዩ መሐመድ ታላቁ ነቢዩ መሐመድ ተጠይቀው ነበር በተከታዮቻቸው። ምንድን ነው የተባለው? እስላሞች ክርስቲያኖችና ጂውሾች ወደ መንግስተ ሰማያትን ይወርሳሉ ብለው ተከታዮቻቸው ጠየቋቸው። እሳቸው የመለሱት ምንድን ነው? እስላሞችም ክርስቲያኖችም ይሁኑ ጂውሾች they are children of the book of the holy book። ስለዚህ ጥሩ ከሰሩ ልክ እንደ እስላሙ ማለት ነው መንግስተ ሰማያት ይሄዳሉ። መጥፎ ከሰሩ ደግሞ ገሃነመ እሳት ይሄዳሉ። children of the book ልክ እንደ እስላሙ ማለት ነው። ስለዚህ ይህንን አይነት ቶለራንስ ነው መሪዎቻችን ያስተማሩ ማለት ነው። ከዛም ውጭ ደግሞ ምንድን ነው በዋናነት ማየት ያለብን ስለ ክርስትና የሚሆን ስለ እስልምና ኢትዮጵያን የሚያስተምር ከውጭ ኃይል መኖር የለበትም። ስታንዳርዱ ኢትዮጵያ ነች መሆን የሚገባት የሚል ትክክለኛውን የሃይማኖቱን እንከተል ከተባለ በዛ ሰዓት የነበረው በዛ ሰዓት የተጀመረ ምንም ነገር ከዛም ሳይል መንፈሱን የእስልምናንም ይሁን የክርስትና መንፈስ ይዞ እስካሁን ድረስ የተራመደ ከማንም ተጽዕኖ ውጭ ሆኖ የመጣ እስልምናም ይሁን ክርስትና ቢኖር ኢትዮጵያ ውስጥ ነው። አሁን ለምሳሌ ኢንተርቪው ሲደረጉ እኔ የመንግስት ፖለቲካ ውስጥና አሁን እነሱ የሚያነሱትን እሾች ላይ አይደለም እኔ ኢንተረስት ግን የእስልምናን በማን ስታንዳርድ ነው የምንለካው የሚለውን ነው። አሁን ሲናገሩ አባቶቻችን ባለማወቃቸው የሚል ብዙ ንግግሮች ሲነገር ይሰማል። ባለማወቃቸው ሃይማኖትንና ክርስቲያንን ባህሉን አቀላቅለውታል። እኔ ደግሞ ነው የምለው አላቀላቀሉ። ይህም ሃይማኖቱ መንፈስ ያ ነው። አሁን ታቦት እስላሞች ታቦት ይሸኛሉ የሚል አባባል ይሄ ባህላችን ነው እንጂ ሃይማኖት አይደለም፣ መቆም አለበት ብለን አስተማር። እኛ ያወቅ ከዛ በፊት የነበሩ አባቶቻችን የማያውቁ እያሉ በግልጽ እኮ ነው የሚነግሩን። ስለዚህ እኔ ደግሞ የምለው እነኛ አዋቂዎች የነበሩ ናቸው። ሃይማኖቱንም በትክክል የሃይማኖቱን መንፈስ የሚያውቁ ናቸው። ቶለራንስ ለማስተማር እንዲሁም ለሌላውም ዓለም ምሳሌ መሆን የሚገባል እኛ ነበር። የእኛ እስልምና ነው፣ የእኛ ክርስትና ነው፣ የእኛ ጁዲዝም ነው። ያ ሳይሆን ዓለም ተገላቢጦሽ ሆና በአሁኑ ሰዓት ላይ ጁሽ ናቸው ተብሎ ለዘመናት የኖሩ እስራኤል ሲሄዱ እንደገና ሪኮግናይዝ አይደረግም እየተባሉ ሌላ ትምህርት ተሰጥቷቸው ከዛ በኋላ ነው ሪኮግናይዝ የሚደረገው የእነሱን ቨርዥን ሲቀበሉ ማለት ነው። ክርስትናውም እንደዛ ነው። እንደዛ እየሆነ እንደውም ክርስቲያን አይደላችሁም በጣዖት አምላኪዎች ናችሁ እየተባለ በከፍተኛው መሻሻል አለበት ወደ ኋላ ቀርቷል እየተባለ በግልጽ እየተነገረ ነው። ባህሉ ጋር አቀላቅላችሁታል እየተባለ በግልጽ እየተነገረ ነው። ያለ ፍርሃት እኮ ነው። ይሄ በዚህ መንፈስ ስናየው እኔ የወጣቶቹ እያካሄዱ ያሉት አንደኛ ቅራኔዎችን እየፈጠረ ነው ከአባቶች ጋር ከጥንት ሃይማኖትን ይዘው አክብረው ከወላጆቻቸው ተረክበው እስካሁን ድረስ ያቆዩንን አባቶች ጋር ከፍተኛውን ቅራኔ እየፈጠረ ነው። በዚህ ጉዳይ ላይ በደንብ መጠንቀቅ አለብን ባይ ነኝ። ኦኬ ዶክተር በለጠ አንድ ከዚህ ጋር አያይዤ የማነሳቦን ነገር ይሄ የሃይማኖቱን ላይ
የመጫን ጉዳይ ኢምፔሪያሊስቶቹ ድሮ የሚጫኑን እንግዲህ በ66 የተማሪዎቹ እንቅስቃሴ ኢትዮጵያ ውስጥ የነበረውን ሁኔታ ማየት ነው የት እንደደረስን የት እንዳመጣን አሁን ደግሞ ካልቸራል ኢምፔሪያሊዝም ነው በየማምን ይሄ ካልቸራል ኢምፔሪያሊዝሙን ማን ነው አረቦቹ እኛ ላይ ጭነዋል በምን ኃይል በገንዘባቸው ኃይል ማለት ነው እነዚህ ኢንዲጂነስ የሆኑ ሃይማኖቶች በኢትዮጵያ ውስጥ በተቀላላው የሚገኙ ሃይማኖቶች የፈረሰ መስጊዳቸውን እንኳን ማሰራት አልቻሉም መንግስትም ደግሞ ምንም ለነዚህ ኢንዲጂነስ ሃይማኖት ሰዎች ቦታ ሊሰጣቸውም አልቻለም ካልቸሩ ምንም ወደ ኋላ የቀረ ነው ብሎ እነዚህ ግን አዳዲስ ሃይማኖቶች ከውጭ በአረብና ከሌላ የሚረዱ ምን ግን በየቦታው በገንዘብ ኃይል እንዲሰሩ ተደርጓል ይሄ ወጣቱ ደግሞ ያሁኑ ጄነሬሽን የእስልምና ሃይማኖት ተከታዩ አንደኛ አረብኛ ይናገራል ይሄዳል ይመጣል ወደ አረብ ሀገር የኢትዮጵያን ህዝብ በተለይ አሁን ያለውን ዴንጀር ነው ማየት የምፈልገው በቀን ውስጥ an average of 1000 ሰው ወደ አረብ ሀገር ይሄዳል 1000 ሰው ካልቸር ክርስቲያኑም ይሄንን ነገር ለብሶ ማለት ነው ይሄን ኢንተርናሽናል ኤርፖርት ቦሌ ሄዶ እኔ ዶክመንት አድርጌ ቀድቼዋለሁ ለዛ ብቻ ሴክተር ቁጭ ያለ ቦታ አለ ወደ አረብ ሀገር የሚሄዱ ኢትዮጵያውያኖች ለስራ ማለት ነው እንግዲህ በአመት 365000 ሰው ወደ አረብ ሀገር ይሄዳል ለስራ እነዚህ ግማሾቹ እስላሞች ናቸው ግማሾቹ ክርስቲያኖች ናቸው እዛ ሄደው የአረቦቹ ኢንፍሉዌንስ እነዛ ኢትዮጵያውያኖች ላይ ተጭነው እንዲቀየር ይደረጋል በቀን 1000 ሰው ላይ እንግዲህ የዛሬ 10-15 አመት አገራችን ይሄ የነሱን ካልቸርኛ ላይ ኢምፔሪያል አልጫኑብንም ወይ እንዴት ነው የሚያውቴን ልክ ነው ዮሴፍ እኔም እኮ የምለው በተዘዋዋሪ መንገድ ኤግዛክትሊ አንተ የምትለው ነው በተለያየ መንገድ በሁሉም በኑሯችን ላይ የምናቀት የስነ ልቦና የመንፈስ መናቃት ተደርጓል the last 40-50 years ራስ አሁን ድሮ የነበረን ስሜት በኢትዮጵያዊነት በአፍሪካዊነት በጥቁር ህዝብነት የነበረው ስሜት አሁን የለም ደቋል የበታችነት ስሜት ነው ያለው እኛ እኮ አሁን ምንናገረው ስንናገር ራሱ የምንኩሩ ወላጆቻችን ልጆችም እንኳን አንመስልም እግር አጥቦ አፈሯን ይዛችሁ አትሄዱም ያለ መሪ የሱ ልጆች እንደሆኑ እንኳን የሚያሳይ ምንም አይነት ምልክት የለም አሁን የበታችነታችንን አምነን የኛ ወላጆች የኛ አዋቂዎች ሊቃውንት የነበሩ ሊቃውንት እንደማያውቁ ተደርገው እንደ ደንቆሮ ተደርገው ዕውቀት የሚባለው የዕውቀት መለኪያ ሁሉ ነገር ከውጭ የመጣ እንደሆነ ተደርጎ እየቀረበልን ያንንም አክሴፕት አድርገን እየኖርን ነው ያለነው ከዚህ አይነት አስተሳሰብ መውጣት አለበት በዚህ አይን በዚህ መነጽር ካየኑ አሁን በየቦታው በየሃይማኖቱም ይሁን በሌላው በየመስኩ የሚደረገው ሁኔታ ምን እንደሆነ ችግሩ የፖለቲካው ወዲ ውዥንብር ሁሉ መሰረቱ ምን እንደሆነ በተጠየቀ ይሄ ነው የምለው ከሃይማኖቱም ከዚህ ውጪ አይደለም ኦኬ ስለዚህ ያንን ለጥቂት ለጊዜያዊ ፖለቲካ ግን ይያል ዘላለማዊ የሆነውን የህዝባችንን ደህንነትና ኩራት አናጥፋ ነው የምለው ኦኬ አቶ ነጅብ የእርሶ መቼም ስለ ሃይማኖቱ ይሄ ነው ብዬ እኔ ከርሶ ጋር ልከራከር አልችልም ዕውቀቱም ስለሌለኝ ነገር ግን እንደ አንድ ኢትዮጵያዊ የእስልምና ሃይማኖት የኢትዮጵያ ሃይማኖት ነው ብሎ ለሚያምን ሰው እንደ ክርስትና ሃይማኖቱም የእስልምና ሃይማኖት ተከታዮች በአረቡ ኢንፍሉዌንስ አልሆኑም ወይ አልተቀየሩም ወይ ባለው በገንዘብ በሚመጣ ኢትዮጵያ ውስጥ በሚጎርፈው ገንዘብ የተነሳ እነዚህ የድሮቹ ተነው አሁን እርሶ አዳዲሱ ትክክለኛ ብለው በሚያምኑበት እርሶ እየተቀየረ እየተለወጠ አልሄደም ወይ ይሄ አልሄደም ሀቅ ለመናገር
አንደኛ ኢትዮጵያዊ ሙስሊም ኢትዮጵያዊነቱ እንዲሰማው ያስፈልጋል። አሁን እኮ የሚባለው ምንድነው? ኢትዮጵያዊነትህን ኢትዮጵያዊ ለመሆን ከሃይማኖትህ ወጣ ያለ ነገር ማድረግ አለብህ ነው የሚባለው። አሁን ለምሳሌ እውነት ለመናገር መጀመሪያ መዲና ከመግባቱ በፊት ለማስተካከል ያህል ነው እስልምና የገባው ኢትዮጵያ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦቻቸው በጣዖት አምላኪዎች ሲሰቃዩ ወደ ኢትዮጵያ ሂዱ اذهبوا الى الحبشة فان فيها ملك لا يظلم عنده احد يالوت الى ኢትዮጵያ ሂዱ እዛ ኢትዮጵያ ውስጥ ንጉስ አለ እስሩ ማንም የማይበደል فانها ارض صدق ያቺ የአገር የእውነት ምድር ናት ብለው ነው የላኳቸው። እኛ ከማንኛውም የበለጠ ባይዘው ኢትዮጵያውያን ብቻ አይደለም ሌላው ሙስሊም ዓለም በሙሉ ለኢትዮጵያ ባለው ውለታ ናት ኢትዮጵያ ለሁሉም ለሙስሊሙ 1.7 ቢሊዮን የሚሆን ሙስሊም ይሄ ታሪክ ያስቀመጠው ነው። ግን ገንጥለን ከዚያ ውስጥ ለምሳሌ የታቦት መሸኘት ክልክል ነው በእኛ ሃይማኖታችን። ይሄንን ካልተቀበላችሁ ኢትዮጵያውያን ናችሁ አይባልም፣ ክልክል ነው። የቶቹ ናቸው አባቶቻችን ሲባል እኔ ያልኩት ቅድም ዑለማዎች ሊቃውንቶች የሃይማኖት ሊቃውንቶች በማንም ሃይማኖት እኮ ሃይማኖት እየተረሳ እየተበረዘ ይመጣል። ከዚያ ሰዎች መተው ሲያስተምሩ ሲያስተካክሉት ይሄንን ነገር እንደ ዴንጀር ማየት ትክክል አይደለም። አረቦች ምንድነው ይሄ ሃይማኖት እኮ አረብ ሲባል 400 ሚሊዮን ነው ከ1.7 ቢሊዮን ውስጥ የኢትዮጵያ ሙስሊም ቁጥር ከሳዑዲ አረቢያና ከሌሎች ከብዙ ሙስሊም አገሮች ቁጥር ይበልጣል። ይሄንን ኢትዮጵያዊነታችንን ያችን አገር ምን ወደው ደግሞ ማንም ሰው ስላለን አይደለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስላሉን ነው። ያቺ የእውነት ምድር ናት አቶ ከዚህም ባለውለታችን ስለሆነች ነው። ኦኬ አቶ ነጅብ እኔ አንድ ነገር እንጂ አረብ የሚሉት ነው እንትኑ ክሊር መሆን አለበት። ምናልባት የአረብ ጥላቻ ካለ እሱ ሌላ ነገር ነው። ነገር ግን ሃይማኖቱ የአረብ አይደለም፣ የፈረንጅ አይደለም፣ የሐበሻ አይደለም፣ እስልምና ነው። አንድ እስልምና ነው ያለው። ኦኬ እዚህ ላይ ነው አሁን ችግር የሚሆነው። እርሶ የሚሉት አንድ ሃይማኖት ነው። ያ ሃይማኖት የእስልምናን ሃይማኖት ሁሉ የሚከተል የዓለም ህዝብ ነው ነው የሚሉት። ነገር ግን ሃይማኖት ሊኖር የሚችለው አገር ሲኖር ነው። አብሶሉትሊ ነው። አገር ቆይላ አስጨርሰኝ። እሺ አገር ሲኖር ነው። አገር ደግሞ ኢትዮጵያም አሜሪካም ሳውዲም ነው አገር አላቸው። ቴሪቶሪ አለን። ሃይማኖቱ ካንዱ ቦርደር ዘሎ ወደ ሌላው ሲቀየር ከኛ ወደ ሶማሌና እኛ እንኳን ብዙ ግንኙነት አለን በተለይ በካልቸሩም በባህሉም በምኑ ተነስቶ አረብ ሀገር ሲሄድ ወይ ተነስቶ ፓኪስታን ሲመጣ ብዙ ችግር አለው። ካልቸሩ ይቀየራል። ኢትዮጵያ ውስጥ እየተቀየረ ነው እንዴ? ኦኬ አንድ ጥያቄ ልጠይቅዎት። እሺ የእርሶ አልተቀየረም? ትምህርቱ የእስልምናው ትክክለኛው ትምህርት እየተማረ ነው ሰው ወደ ትክክለኛው የእስልምና ሃይማኖት መንገድ እንዲሄድ ነው የሚለው። ልክ ነገር ግን አሁን በካልቸሩ ደረጃ ኢትዮጵያዊነት የሚያሰኘው ሃይማኖቱን ካልቸሩ ነው ባህሉ ነው ሃይማኖቱን ኢትዮጵያዊ የሚያደርገው። አለዛማ እስልምና ሃይማኖት እንዳሉት እሱ 1.3 ቢሊዮን ህዝብ ዓለም ላይ ያለ ያውሉ ተከታይ ነው። ግን ኢትዮጵያዊ የሚያደርገው የተለየ የእስልምና ሃይማኖት ኢትዮጵያዊ ነው የሚያሰኘው። ኢትዮጵያ ውስጥ ሆኖ ኢትዮጵያዊ ሆኗል ሃይማኖቱ። ምን አይነት እስልምና? ኢትዮጵያዊ እስልምና ሆኗል። ያንን የሚያደርገው ባህሉና ካልቸሩ እስከሆነ ድረስ የራሳችን ባህል አለን። እኛ ባህል ፊት የሚሸፈን ባህል የለንም በኢትዮጵያ ካልቸር። ሱሪ የሚያጠር ባህል የለንም በኢትዮጵያ ባህል እስልምና ሃይማኖት። ጢሙን ወገቡ ድረስ እስኪያደርስ የሚደርግ ባህል የለንም። ይሄ ከውጭ የመጣ በባህል የሌሎቹን ኢንፍሉዌንስድ የሆነበት ነው። አልተቀየረም ማለት ይቻላል?
አንድ ማስተካከያ አሁን ዮሴፍ ይሄ ትክክል አይደለም ሲሪየስሊ ፌር አይደለም ምክንያቱም አንደኛ ነገር እኔ አሜሪካ መጥቻለሁኝ ሃይማኖቴን ይዤ ነው የመጣሁት ግን ኢትዮጵያዊነቴን አረሳውም አልለውጠውም ጨርሶ የትም አገር ቢሆን የትም ማርስላም ብንወጣ አንድ ሰው ሃይማኖቱ አይለወጥም አንተም ክርስቲያን ሆነህ ኢትዮጵያ መጣሃል ክርስትናህን አልተውክም ወደ አሜሪካ መጣሃል አገር ምን ጊዜም ልትኖር የምትችለው የዛ አገር ህዝብ በፍትህና በእኩልነት ሲኖር ብቻ ነው ግን አይደለም አቶ ነጅብ እኔ ኢትዮጵያዊ ሆኜ አሜሪካዊ ሆኜ መጥቼ እስላም መሆን እችላለሁ ኦፍ ኮርስ ባህሌም ካልቸርም ሊለወጥ ይችላል yes ግን ምን መሰለህ ኢትዮጵያ የሚያደርገኝ እኔ እዛች ሀገር ስለተወለድኩና ያችን ሀገር ስለምወድ ብቻ ነው እዛ ሀገር ተወልጄ ያችን ሀገር ባልወድና ብጠላት ለሷ መጥፎ ባስብ የኔ ኢትዮጵያዊነት መሆኑ ምንድነው እሱ ቁም ነገሩ ምን መሰለህ ኢትዮጵያውያን ሙስሊሞች እንደ ማንኛውም ሃይማኖት ተከታዮች በነጻነት የፈለጉትን ትምህርት ማስተማር እንዲፈቀድላቸው ያስፈልጋል ከውጭ የመጣ ባህል የሚሉት ነገር ትክክል አይደለም ሰው ወደ ሃይማኖቱ ስለመጣ ነው ሃይማኖት ባህልን እየለቀቀ አይባልም እኔ እህቶቻችን አቶ ነጅብ ይሄን ሰፋ አድርገው ወደፊት እንነጋገርበታለን ኦኬ በዚህ የሚያጥር ነገር አለ ኦኬ ዶክተር ቅድም ሲናገሩ አቶ ነጅብ ሀበሽ የሚባሉት ሰውዬ ከዚህ ወጥተው ወደ ውጭ ሄደው የውጩን ይዘውብን መጥተው የውጩን ምን ማድረግ ነው የሚፈልጉት ብለውኝ ነበር አሁን ደግሞ የውጩ ወደ ኢትዮጵያ መምጣትና መማርና ማስተማር ችግር የለውም ይሉኛል ኖ እንደዛ አይደለም እሺ እኔ ምልግርህ ሃይማኖታችን ቁርአን ነው ሱና ነው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱናዎች ናቸው which is ተጽፎ ከ1400 አመት በፊት ያንን ነው የሚማሩት ከውጭ መጣ የሚሉት ነገር የለም ነው ምለው ባህል የምትለው ነገር የማንኛውም ባህል ሱሪ ማሳጠር አልከኝ ሱሪ ከቁርጭምጭምትህ በላይ ይሁን የሚለው የሃይማኖቱ ነው ሌላ ነገር አይደለም ከውጭ ስለመጣ አይደለም እህቶች ጸጉራቸውን ይሸፍኑ የሚለው የሃይማኖቱ ነው እንጂ ከውጭ ስለመጣ አይደለም እንደዚህ አይነት ነገሩን የኛ ሀገር እኮ የባላገሩ እኔ አይ ዶንት ኖ አንተ ታስታውስ እንደሆነ እኔ አስታውሳለሁ ባላገሩ ሁሉ ጊዜ ሱሪው አጭር ነው ይገበሬው ምክንያት አለው ይሄን ስላደረገ ከውጭ የመጣ ባህል ነው አይባልም እኔ የምለው ምንድነው ሃይማኖታችንን በፈለግነው አይነት ማስተማር ይፈቀድልን አልሐበሽ የተባሉበት ምክንያት ተሐበሻ ስለሄዱ ነው እንጂ ከኢትዮጵያ ጋር የሚያገናኛቸው ነገር የለም ሰውየውንም seriously ግን እኔ አንድ ጥያቄ ኦኬ ዶክተር በለጠ ምንድነው የምለው እንግዲህ ወንድማችን የሚነግሩን ምንድነው እኛ ሃይማኖቱን የተከተልነን ሃይማኖቱን ነው እንጂ የምንከተለው ሌላ ነገር የውጭ ይምጣ የውስጥ ነው የሚል ነገር ውስጥ አይደለም የምንገባው ሃይማኖቱን በመከተልና ያለነው አሁን ይሄንን አባባል እንደ እውነት ካመን ሪያሊቲ ግን ያለውን ሁኔታ ስናይ ያ ሪያሊቲ አይደለም ያለው ቨርዥን ኢንተርፕሬቴሽን ነው በየቦታው ያለው የእስልምናም እንደሌላው ሃይማኖት የዛ ቪክቲም ነው የኢንተርፕሬቴሽን የተለያየ ሰዎች ኢንተርፕሬት ያደረጉ የተለያየ ትርጉም ሰጥተውታል ለቃሉ ለመጽሐፉ ለቁርአኑ ማለት ነው ልክ እንደ መጽሐፍ ቅዱስም እንደሚደረገው ማለት ነው አሁን በፕሮቴስታንት ሃይማኖት ውስጥ ክርክር ሲደረግ የሚሉት ምንድነው እኛ ሃይማኖትን ተከተል ነው እንጂ ሌላ ነገር አይደለም ነው የሚሉት ኤግዛክትሊ ዘ ሴም ቲንግ እኮ ነው አሁንም እየተባለ ያለው ግን እስልምና መሆኑ ነው የተለየው ስታንዳርድ የሚባል ነገር አለ የትኛው ነው የትኛው ኢትዮጵያዊ ቨርዥን አለ ኢትዮጵያን ሊቃውንቶች አሉ በእስልምናም ይሁን በክርስትናም ይሁን በሁሉም ሃይማኖቶች እነኛ ምንድነው የሚሉት ኢትዮጵያኖቹ ምንድነው የሚሉት መጽሐፍ ቁርአን ታቦት አትከተል የሚል ቁርአን ላይ የተጻፈ ነገር የለም ቢከተሉ ግን ከእስልምና መንፈስ ውጪ ነው ወይስ ውጪ አይደለም እነኚህ ነገሮች ላይ እንደው ቢመልሱልኝ አሁን ምሁሮች ልክ ነው እስልምና ደግሞ ምሁሮችን ከፍተኛ ቦታ ነው የሚሰጠው ኢትዮጵያኖች ምሁሮች እኮ አሉ በቁርአኑም ቢሆን እነሱ የሚሉት የነሱ
ኢንተርፕሬቴሽን ምንድነው? ይሄንን ነው እንግዲህ ማሳረቅ አለብን ብዬ ማስበውና በዚህ ላይ እንደው ኮሜንት ቢሰጡበት እሳቸው በጣም ደስ አቶ ነጅብ እንግዲህ ያው እስልምናው ወሰን ዘሎ ሲሄድ ነው ችግር የሚያመጣው እና ያን እንዴት ነው የሚያዩት? እንግዲህ ዶክተር በለጠ እንደተናገሩት አሁን እኮ ቅድም ያልኩት ነው። እስልምና አንድ ነው፣ ልዩነት የለውም። ኢንተርፕሪቴሽን ለተባለው እነዚህ 4 ስኩል ኦፍ ቶት አሉ፣ ኢትዮጵያም ውስጥ አሉ። ሻፊዒ፣ ሐንበሊ፣ ማሊኪ እና ሐነፊ የሚባሉ ስኩል ኦፍ ቶትስ ናቸው። ለምሳሌ ከቁርአኑ ላይ አንድ ቨርዥን ይወሰድና ማለት አንድ አያ ወይም ምንድን ነው የሚባለው ቨርስ ይወሰድና ያቺ ቨርስ ሶስቱ እነዚህ 4ቱ ስኩል ኦፍ ቶት የለም በእንደዚህ አይነት ነው የሚተረጎመው፣ እንደዚህ አይነት ነው የሚተረጎመው። መሰረቱን ግን አይለቅም። እኔ የምለው በቁርአን ላይ ታቦት አትከተሉ ብቻ ሳይሆን በታቦት አታምልኩ ይለናል። አፊንሽድ ታቦት ስለተከተለ ወይም አንግዲ ልጨርስ ማለት ነው። ታቦት ድረስ ነው። ተራ በተራ እንነጋገር። እሺ ኖ የኢትዮጵያዊ ለመሆን ታቦት መከተል አለበት ወይ ሙስሊሙ? ይሄ በጣም ዴንጀረስ ነው። የለበትም ግን ታሞቱ የሪስፔክት ጉዳይም ሊሆን ይችላል። ማን አለ ኖ እንደዚህ ነው። እኔ አው ሪስፔክት ዩር ሪሊጅን የፈለከውን ብታመልክ ሙስሊሙ ሪስፔክት እንዲያደርግ ታዟል፣ የማንንም ሃይማኖት። ግን ያንን ሃይማኖት ኢሙሌት ማድረግ የለበትም። አሁን እኮ ይሄ ነው የሚባለው ያለው ትክክል አይደለም። በእውነት ለመናገር ኢትዮጵያዊ ሙስሊም አገሩን ይወዳል። ናት ኦንሊ ኢትዮጵያዊ ሙስሊም፣ ሌላውም ሙስሊም ኢትዮጵያን መውደድ አለበት። ኦኬ አቶ ነጅብ እኔ አንድ ኤክስፒሪየንስ ልንገሮት። እሺ የቀዳማዊ ኃይለ ሥላሴ የተወለዱበት አገር ኤጀርሳ ነው። ኤጀርሳ የሚባል አገር ውስጥ ቤተክርስቲያን አለ፣ የተወለዱበት ቤተክርስቲያን። ያ ቤተክርስቲያን የሚከፈተው በአመት 2 ቀን 3 ቀን ነው። ምክንያቱም የክርስትና አማኝ በአካባቢው ስለሌለ። እሺ ቤተክርስቲያኗን ቆጭ ብሎ የሚጠብቀው የአገሩ ዙሪያውን ሰውና እዛ የተቀጠረ የእስልምና ሰው ቤተክርስቲያን ውስጥ የሚኖር የእስልምና ሃይማኖት ተከታይ ነው። ኦኬ ባህል ነው፣ ካልቸር ነው፣ ሪስፔክት ነው አይደለም? ስራ አይደለም። እንደ ፕሮፌሽን ወስዶት ይሆናል እንደ ዘበኝነት። ቤተክርስቲያኑ እንደው እርሶ በታሪክ እንደሰሙት እንደሚያዩት ነው። ከዚህ በፊትም ብዙ ጊዜ በፖለቲካው ዓለም የእስልምና ሃይማኖት የክርስትና ሃይማኖት ነው የሚረዳን የለም እያለ ቤተክርስቲያኑን ሰንስቶ ሲሄድ አትሄዱም እያለ የክርስትና ሃይማኖቱን እያስቀረ ቤተክርስቲያን እየሰራ ያለ የእስልምና ሃይማኖት ያለበት ሀገር ነው ኢትዮጵያ። እኔ ዮሴፍ አንድ ነው ይሄን እንዴት ነው እና ኢትዮጵያዊነት እኮ የሚያረጋው ለየትም የሚያረጋው such a thing እኮ ነው። ሂስቶሪካል ፋክት ማቅረብ ጥሩ ነው። በኢትዮጵያ ውስጥ ሙስሊሙ ህብረተሰብ እኔ በ1974 ነው ከሀገር የወጣሁት፣ በ74 በፈረንጆች አቆጣጠር እስከ 74 ድረስ ሙስሊሙ ህብረተሰብ ሐቅ ለመናገር በማንም አገር የሌለ ተጽዕኖ ነበረበት። ለምሳሌ መስጊድ ለመስራት የፈለግን እንደሆን ከመዘጋጃ ቤት አይደለም ፈቃድ የምናወጣው ከቤተ ክህነት ነበር። ይሄ ፋክት ያለ ፋክት ነው። ግደለም ያለፈውን ታሪክ አንስቶ መጨቃጨቁ ጥሩ አይደለም። ወደፊት ማየት ነው ያለብን። አቶ ነጅብ እነዚህ ያሉትን ኢትዮጵያ ውስጥ 25 ሚሊዮን ህዝብ በነበረበት ሰዓት የኢትዮጵያ ቤተክርስቲያንና ሃይማኖት ሲሶ ግብር ለመንግስት የሚከፈልበት አገር በእንደዚህ አይነት ሲቹዌሽን የእስልምናውም ቁጥር በዛ ሰዓት ያን ያህል እንዳልነበረ በ25 ሚሊዮን የሚያውቁት ጉዳይ በዛ ሰዓት ያለውን ነገር ይዘን ይሄ ነው የተደረገው ብንል አሁን ሳውዲ አረቢያ ውስጥ የክርስትና ሃይማኖት ቤተክርስቲያን መሰራት አለበት መካ ብለን መጠየቅ ነው። ክርስቲያኖች ካሉ እዛ መጠየቅ ይችላሉ። they have the right ራይት አይደለም እኮ ይሄ የመብት እና የራይት ጥያቄ ካለው ኮንዲሽን ጋር የማይገናኝ ከሆነ ሁሉ ጊዜ መብት ራይት ይሰራል። የማይሰራ ነገር
መስራት አለበት ሪያሊቲው ነው ወይ አቶ ነጅብ ነው ወይ ሪያሊቲው ይቻላል ሪያሊቲው እኮ መለወጥ አለበት እንዴት ነው ሳውዲ አረቢያ መካ ውስጥ ሄደው ሪያሊቲን የሚቀይሩት ክርስቲያኖች ካሉ ይጠይቁ ሄደው ይሰራሉ መጠየቅ አይደል እንዴት ነው የሚቀየረው ነው ማለት I don't know ክርስቲያኖች ካሉ ንገረኝ እኔ አሁን ለሳውዲ ኦኬ አቶ ነጅብም ዶክተር በነጅብም በሚቀጥለው ሳምንት ይሄንን ፓርቱ ብንቀጥለው ደስ ይለኛል ሁለታችሁም መጀመሪያዬን ቃል ግቡልኝ ቆይ ዶክተር ሰዓቴ ከማለቁ በፊት ሁለታችሁም ቃል ግቡልኝ በሚቀጥለው ሳምንት ኦኬ ባለን ደቂቃ ውስጥ ለዶክተር በለጠ ሰጣለሁ ቀጥሉ ኦኬ እኔም ምንም ምንድነው መሰለህ አንዳንድ ነገሮችን አሁን ለፖለቲካ ፍጆት ሲባል መናገር በጣም እንደው በእኔ ግምት ሐቀኝነትን ያጣ ነገር ነው ሂስቶሪካል ባክግራውንድ ነው ማየት ያለብን እስልምና ወደ ኢትዮጵያ ሲመጣ ምንድነው ኢትዮጵያ ውስጥ የነበረው